ሰላም ሰላም የዩቱብ ተከታዮቼ ብዙዎች ማዳም ቤት እየራበን ነው ይርበናል ስትሉ በጣም እሰማለሁ። እኔ ቲክቶክ ላይ የራቡ የሚርባችሁ ከሆነ ሴትዮዋ ብሉ ማትላችሁ ከሆነ ምን ታረጋላችሁ? ሴትዮዋ እግሯ ስትወጣ የሆነ ቦታ ስትሄድ ሱፐርማርኬትም ትሄድ የትም ስትሄድ ያለውን ነገር እንቁላልም ይሁን ጅብንም ይሁን ልክ እናንተ እንደፈለጋችሁ አርጋችሁ ሰርታችሁ ብሉ። በቃ እኔ አንድ ዳቦ ነው ቀኑን ሙሉ የምትሰጠኝ የምትሉ አላችሁ ቲክቶክ ላይ እየሰራችሁ ብሉ። ልክ ሴትዮዋ ዞር ስትልላቸው ያለውን ሁሉ እየሰራችሁ ብሉ። ምክንያቱም ያመጣቻችሁ ሴትዮዋ ያመጣቻችሁ ምግብ አለ፣ ውሃ አለ፣ እችላታለሁ፣ ደሞዟን እችላለሁ ብላ ነው ያመጣች። ከኤጀንሲ ስታመጣችሁ ካልፈለገች በላች ብላ ትላካችሁ እንጂ ጾማችሁን አትቀመጡ ሰው ቤት። አንድ ሁለተኛ ነገር ደግሞ ምግብ በጣም የምታማርጡ ልጆች አላችሁ። ሱፐርማርኬት ስትሄዱ ሰዎቹ እኔ አያለው በብዛት ከሴትዬ ጋር ሳይ ሲሄድ ሱፐርማርኬት የሆነ ሞል ውስጥ ስንሄድ የሆነ ቦታ ስንሄድ ሰራተኞች ብቻቸውን ቦታ ይዘው ቁጭ ይላሉ ሰዎቹ እየበሉ። ምክንያቱም እናንተ ሱፐርማርኬት ሄዳችሁ ሞል ሄዳችሁ ምሳ ሲቀርብ እኔ አልበላም ስለምትሉ እነሱ አንድ ያልበላም ካላችሁ አይበሉም ነው የሚሉ። ስለዚህ የብቻችሁን ቦታ ይዛችሁ ቁጭ ስትሉ እጥፍ ብላችሁ አያቸዋለሁ። እኔ በብዛት እኔም ከሴትዮዋ ጋር ሞል እሄዳለሁ፣ ሱፐርማርኬት እሄዳለሁ፣ እወጣለሁኝ ከሴትዮዬ ጋር። ግን በመወጣ ሰዓት ግን ሳያችሁ እንዲህ በቃ ብቻችሁን እጥፍ ብላችሁ አያቸዋለሁ። ለምንድን ነው እንዴ አንዱ ባይበል? አሁን እኛ ሀገር ድንች አይበላም? ድንች ተጠብሶ አይበላም? ይበላል። አሁን ድንች ሞል ውስጥ ድንች አሁን ቦታ ታፈልጋለሁ ብትሏት ትሰጣችኋለች፣ ትገዛላችኋለች። እንዴ ዶሮ አይበላም? እኛ ሀገር ዶሮ አምበርገር ሞልቷል። አሁን እኮ ቴክኖሎጂ። ግን ብዙዎቻችሁ ሱፐርማርኬት እንኳን ሄዳችሁ የሆነ ቦታ መጫወቻ ቦታ እንኳን ይዛችሁ ሂዳ አልበላም ስለምትሉ እነሱ የራሳቸውን ነው የሚበሉ። እንዲሁ ከስንት አንድ አረብ ካልሆነ በስተቀር ትፈልጋላችሁ ሳይሉ አይበሉም እነሱ። በእውነታው ከመጣችሁ ግን አንድ ወንድቻችሁ በቃ ትበላላችሁ ይሉናል፣ ብዙ ትበላላችሁ ይላሉ፣ ብዙ ትጠጣላችሁ ስለሚሉን ያውቁብናል ብላችሁ ስለምትፈሩ ሄዳችሁ ጾማችሁ ሙላችሁ ትመጣላችሁ። ምክንያቱም እነሱ ገና ትበላለች ብዙ ትበላለች ብላ ትገምተኛለች ስለምትሉ ማለት ነው። ቀኑን ሙሉ ከልጅ ጋር ስትጫወቱ ስትዞሩ ውላችሁ ምንም ነገር ሳትበሉ የምትመጡ ሰዎች እኮ ልጆች አላችሁ። ለምን ሴትዮዋ ትገምተናለች ሆዳችንን። ሺህ ጊዜ ብትገምት እኔ ከሴትዮዬ ጋር ከወጣሁ እኔ ማለት ነው ከሴትዮዬ ጋር ከወጣሁኝ ጽጌሬዳ ምንድን ነው የምትበይ ካለችኝ እኔ የምፈልገውን ነገር ነው የምናገር። እኔ በተፈጥሮዬም እኔ የፈለኩትን በግልጽ ነው የምናገር። በቃ ይሄን እፈልጋለሁ ነው የሚል። አገሬም ስኖር እንደዛ ነኝ፣ እዚህም እንደዛ ነኝ። በቃ ሴትዮዬ ጋር ስወጣ ጽጌሬዳ ቡና ልግዛልሽ ካለችኝ ቡና የምጠጣ ከሆነ አዎ እሺ ነው የምላት። ዜን ኦኬ ነው የምል። ምክንያቱም እኔ እምቢ ካልኩኝ እኔ ነኝ የምጎዳው። ማን ነው የሚጎዳው? እኔ ነኝ። ሺህ ጊዜ ትገምት ሆዴን 100 ጊዜ ትገምት። ለምን ብዬ ነው ጾሜን ውዬ ልጅ ጋር ስትዳረቁ ታች ላይ ልጁ ጋር ስትጨዋወቱ መከራ ስታዩ ትውሉና ካለ ምግብ ታጥፋችሁ ትመጣላችሁ። ለምንድን ነው? ሰዎቻችሁ ጋር ስትሄዱ ካፒቺኖ ልግዛላችሁ ስትባሉ አልጠጣም። ቡና ልግዛላችሁ አልጠጣም። ሻይ ልግዛላችሁ አልጠጣም። ምንድነው ችግሩ? እጠጣለሁ ብላችሁ ብትጠጡ ጾማችሁን አንጀታችሁን አስራችሁ እናታችሁ ቤት የመጣችሁ ይመስል ብትመጡም ቤት እኮ ሰው ቤት እሷ ቤት የምትመጡት ምግብ የለም። ብዙዎቹ ግርም የሚለኝ ነገር ይሄ ነው። እኔ በቃ ምን ብዬ ልንገራችሁ?
ውጭ ከወጣችሁ በኋላ ከሰዎቹ ጋር ምግብ አልበላም አትበሉ። እነሱ እንኳን የሆነ ነገር ቢበሉ እነሱ የፈለጉትን እናንተ ደግሞ ቢል መጡ ምን ልግዛላችሁ ስትል የምትፈልጉትን ነገር አዝዙ፣ ብሉ። ምን ትጠጣላችሁ ስትባሉ የምትፈልጉትን ነገር አዝዙ፣ ጠጡ። ከሰዎቹ ጋር ብቻችሁን እዛ ጥግ ይዛችሁ እንደዚህ የምትሉት ነገር እንዴ በጣም ይገርመኛል። እኔ ከሰቱዬ ጋር እኩል ቁጭ ብዬ ነው የምበላ፣ እኩል ቁጭ ብዬ በእውነት ነው የምነግራችሁ። እንዴ ለምን እንቆራመዳለሁ? እዛ ቁጭ ብዬ አብሬያት እበላለሁ። ማርያምን እኔ በእውነቴን ነው የምነግራችሁ፣ ቁጭ ብዬ ነው አብሬያት የምበላ። እንዴ ለምን እኔ አበላሻለሁ አጠጣሻለሁ ብላ እኮ ነው ይዛኝ ሞል የሄደችው። ብትጾይ ኑሮማ ቤት ሰርች እዚሁ እሷ ጋር ያለውን ፈልጌ እበላለሁ። ስለዚህ እሷ እየበላች ነው እኔ ቁጭ ብዬ የምቆራመድ በምን? እኔ ቅድሚያ ነው እንደውም አንዳንዴ ይሄን ምን ትፈልጊያለሽ ስትለኝ ቶሎ ብዬ ነው ማዘዝ። ጾሜን ውዬ መጥቼም አላውቅም፣ በልቼ ነው የምመጣ። ስለዚህ ብዙዎቻችሁ ማዳም ጋር ስትወጡ፣ አሰሪ ጋር ስትወጡ ምን ትበላላችሁ ስትባሉ ይሄን እበላለሁ ብላችሁ ብሉ። አንድ ሁለተኛ ነገር ደግሞ ሴትዮዋ የሆነ ቦታ ስትሄድ እግር ጠብቃችሁ ሰርታችሁ ብሉ ያለውን ነገር እንጂ በአንድ ዳቦ ነው ሙለው እያላችሁ ሚዲያ ላይ ቲክቶክ ላይ ብትውሉ ማንም አይሰማችሁ። ቤት ያፈራውን ሰርታችሁ ብሉ። አንድ ቲማቲም የሚሆን ጠብሳችሁ፣ እንቁላልም ቢሆን ጠብሳችሁ፣ ጅብንም ካለ ሰርታችሁ ብሉ። ቤት ያፈራውን ብሉ እንጂ ቲክቶክ ላይ እየመጣችሁ አንድ ዳቦ ነው ቀኑን ሙሉ ምበላ አንድ ዳቦ ነው ብትሉ ማንም እናንተን ቼክ የሚያደርግ የለም። ስለዚህ ማዳም ቤት ያላችሁ ሁለት ነገር ነው። ስትወጡ ሰዎቹ ምን ትበላላችሁ ሲሏችሁ ይሄን እበላለሁ ብላችሁ ብሉ። አንደኛ። ሁለተኛ ነገር ደግሞ ሰዎቹ ሲወጡ ከቤት ሲወጡ ያለውን ነገር ሰርታችሁ ብሉ። ማዳም ቤት የምትሰሩ ገባችሁ? ስለዚህ ሚዲያ ላይ የመጣችሁ እኔ በራብ ልሞት ነው አንድ ዳቦ ነው የምትሰጠኝ ብዙ ነገር ነው የምትሉት። ስለዚህ ሰዎቹ ሲወጡ ሰርታችሁ ብሉ። ሰዎቹ ጋር ስትሄዱ ደግሞ የፈለጋችሁትን ነገር አዝዙ፣ ብሉ። ከነሱ ጋር አንበላም አትበሉ። ይሄ ሁሌ ነው የምናገር እኔ።